መልእክቴን ለማስተራብነት አድርሱልኝ ይባካችሁ። የተዋህዶ ልጆች ይባካችሁ ስለ ማስተራብነት ጸልዩ። ሌላው ይሄ በመጀመሪያ በትልልቅ አባቶች በመንፈሳዊ አባቶች ጸሎት ቢደረግልህ ያንተ ጉዳይ ዕውቀት ባላቸው አገር ውስጥ ባሉ ዶክተሮች ምሁራኖች ምርመራ ቢደረግ ጸሎት ቢደረግ ወደ ሌላ ሀገር ከመሄዳችን በፊት ኢትዮጵያ ውስጥ በጣም ብዙ የማይታወቁ በሽታዎች የሚድኑባቸው በጣም ከፍተኛ የድነት ስፍራዎች አሉ። አንድ ጸበል፣ ሁለት የአባቶች ምክር፣ ሶስተኛ ጸሎት። ስለዚህ ወንድሜ በደረሰብህ ፈተናና በደረሰብህ ህመም አዝኛለሁ። ስለዚህ አንተ ለሰዎች ትደክም ነበር፣ አንተ ለሰዎች ትጮህ ነበረ። በአንተ ህይወት ግን ማንም ሊቆጣጠረው የማይችል መከራ ስለደረሰብህ እግዚአብሔር አምላክ ምሕረቱን እንዲልክልህና እመቤታችን በቀደመው ቃል ኪዳኗና ጸሎቷ እንድትታደግህ የኔም ጸሎቴ ነው ወንድሜ።